በጋርድም ነው የሚጠበቀው ልጁ ምናምን የሚለው እና ተነጥሎ ተጠርቶ አስፈገፈጉት ማለት ነው። እና እሱ አላወቀም ላይቭ ላይ ያስተላልፋል እና አዶናይ ይባላል። እስቲ እንስማው ድምጽ ከመጀመሪያው ኦኬ ተው ምንም ማድረግ አልችልም። እንግዲህ እያጠፋሁ ነው። ላይቭ አታርገው። እና እዚች ጋር አረንጓዴ እዚች ጋር ቢጫ እዚች ጋር ቀይ እዚች ጋር ስላለች እንደዚህ አረንጓዴ ቢጫ ቀይ ነው ያደረገው። ያው ትግሬ ስለሆነ ልጁ የኢትዮጵያዊነት መንፈስ ይኖረዋል ተብሎ አልተጠበቀም። ግን እሱ ውርጫው የኢትዮጵያ ነው እኔ ኢትዮጵያዊ ነኝ ብሎ ነው አረንጓዴ ቢጫ ቀይ ቀለም እዚህ ላይ ያስቀባው። እና የአረቡ መንግስታችን የኦሮሞማው መንግስታችን ደግሞ ባንዲራዋን ሊቀይር ኢትዮጵያ የሚለውንም ስም ሊቀይር በዝግጅት ላይ ስላለ ዓለም አቀፍ በሆነ ሚዲያ ላይ ታዋቂ ቲክቶከር 12000 ሰው ላይቭ እያየ እንዴት ትቀባለህ ብለህ ፈግፍግ ብለውታል። ያየፈገፈገ ነበር። ላይቭ እየታየህ ነው እንዲያው አስጠጣህን አስወገድከን በል ይሄንን አጥፋው ብለውት አስጠፍተውታል ማለት ነው። ያው የተቀነባጨጨቡ ነገሮች ነው የማየው። አይቼ ተናግሬው ነበረ ልጁን እና አንድ ሁለት ሰዎች እስቲ ዘመዴ እነዚህን ነገሮች እያቸው ልጁ የሚናገረውን ብለውኛል። ልጁ ምንም ይሁን ምን እነዛ የተናገራቸውን ነገሮች በጣም ሰምቼ ነበር እና በጣም ሰው የሚጎዳበትን እግዚአብሔር በአንድም በሌላም ይናገራል። በልጁ ላይ አድሮ የተናገረው ነገር እኔ ስለ እውነት በጣም ነው ያደነኩት እና በጣም ነው ደግሞ እንትን ያልኩት። ሌላው እንዳለ ሆኖ ቢሰሙት ያችን የተቆረጠችዋን ነገር ቢሰሙት ብዙ የተከሰሰበት ጉዳይ በማስተርቤሽን ጉዳይ ነው የከሰሱት እና በዛ ነው እንትን ሰግጥ ፈምስ ደድብ ፈምስ የሚለው ነገር ትክክል አይደለም። ጋይድ የሚያደርገው ነገር ቢኖርና ደግሞ ቅቡልነቱ እንደዚህ ሰፊ ከሆነ በተለይ ማንም የማይደፍረውን ነገር ይሄ የማስተርቤሽን ጉዳይ የወጣቶች ችግር ነው፣ የብዙ ሰዎች ችግር ነው። የብዙ ሰዎች የስራ ማጣት፣ የብዙ ሰዎች የእረፍት ማጣት፣ የብዙ ሰዎች የስሜት ማጣት፣ የብዙ ሰዎች ሰነፍ በጣም ደካማ ልፍስፍስ የመሆናቸው ዋነኛው ምክንያት በዚህ ራስን በራስ በማርካት ጉዳይ ላይ ያለው ነው። ያንን ከመንፈስ ጋር አያይዞ የተናገረው ነገር የብዙ ሰዎችን እኛም ደግሞ የማማከር አገልግሎት ስሰጥ እንደ ሃይማኖት መምህርነታችን ብዙ ሰዎች ሲመጡ ጉዳታቸው ይሄ ነው። ወጣቶች የምንሰጠውን የተናገረው የተናገረበት መንገድ የገለጸበት መንገድ እጅግ ማንም ደፍሮ የማይናገረውን ነው የተናገረው። እኔ ለዚህ በእውነት አጨበጭብለታለሁ። ለምን ያንን ነጥለው ቆራርጠው ብዙዎቻችንን እንዳሳሳቱ አላውቅም። እንደነገርኳችሁ እኔ ይቅርታ ጠይቀዋለሁ። ይሄን የሰጠበት መንገድ ወጣቶች ከዚህ ህይወት መላቀቅ ያለባቸው መንገድ የተናገረበት መንገድ በጣም ቢጠቅም ነው እንጂ ማንንም አይጎዳም። በጣም የተናገረበት መንገድ እና ያ ልጅ ዛሬ እንግዲህ አሁን በጣም ታዋቂ ሆኗል ኢትዮጵያ ውስጥ። ዛሬ ሄዶ ነበር። በጋርድም ነው የሚጠበቀው ልጁ ምናምን የሚለው እና ተነጥሎ ተጠርቶ አስፈገፈጉት ማለት ነው። እና እሱ አላወቀም
ላይቭ ላይ ያስተላልፋል እና አዶናይ ይባላል። እስቲ እንስማው ድምፅ ከመጀመሪያው ኦኬ ተው ምንም ማድረግ አልችልም። እንግዲህ እያጠፋሁ ነው። ላይቭ አታርገው። እና እዚች ጋር አረንጓዴ እዚች ጋር ቢጫ እዚች ጋር ቀይ እዚች ጋር ስላለች እንደዚህ አረንጓዴ ቢጫ ቀይ ነው ያደረገው። ያው ትግሬ ስለሆነ ልጁ የኢትዮጵያዊነት መንፈስ ይኖረዋል ተብሎ አልተጠበቀም። ግን እሱ ውርጫው የኢትዮጵያ ነው እኔ ኢትዮጵያዊ ነኝ ብሎ ነው አረንጓዴ ቢጫ ቀይ ቀለም እዚህ ላይ ያስቀባው። እና የአረቡ መንግስታችን የኦሮሞማው መንግስታችን ደግሞ ባንዲራዋን ሊቀይር ኢትዮጵያ የሚለውንም ስም ሊቀይር በዝግጅት ላይ ስላለ ያው የተቀነባጨቡ ነገሮች ነው የማየው። አይቼ ተናግሬው ነበረ ልጁን እና አንድ ሁለት ሰዎች እስቲ ዘመዴ እነዚህን ነገሮች እያቸው ልጁ የሚናገረውን ብለውኛል። ልጁ ምንም ይሁን ምን እነዛ የተናገራቸውን ነገሮች በጣም ሰምቼ ነበር እና በጣም ሰው የሚጎዳበትን እግዚአብሔር በአንድም በሌላም ይናገራል። በልጁ ላይ አድሮ የተናገረው ነገር እኔ ስለ እውነት በጣም ነው ያደነኩት እና በጣም ነው ደግሞ እንትን ያልኩት። ሌላው እንዳለ ሆኖ ቢሰሙት ያችን የተቆረጠችዋን ነገር ቢሰሙት ብዙ የተከሰሰበት ጉዳይ በማስተርቤሽን ጉዳይ ነው የከሰሱት እና በዛ ነው እንትን ሰግጥ ፈምስ ደድብ ፈምስ የሚለው ነገር ትክክል አይደለም። ጋይድ የሚያደርገው ነገር ቢኖርና ደግሞ ቅቡልነቱ እንደዚህ ሰፊ ከሆነ በተለይ ማንም የማይደፍረውን ነገር ይሄ የማስተርቤሽን ጉዳይ የወጣቶች ችግር ነው፣ የብዙ ሰዎች ችግር ነው። የብዙ ሰዎች የስራ ማጣት፣ የብዙ ሰዎች የእረፍት ማጣት፣ የብዙ ሰዎች የስሜት ማጣት፣ የብዙ ሰዎች ሰነፍ በጣም ደካማ ልፍስፍስ የመሆናቸው ዋነኛው ምክንያት በዚህ ራስን በራስ በማርካት ጉዳይ ላይ ያለው ነው። ያንን ከመንፈስ ጋር አያይዞ የተናገረው ነገር የብዙ ሰዎችን እኛም ደግሞ የማማከር አገልግሎት ስሰጥ እንደ ሃይማኖት መምህርነታችን ብዙ ሰዎች ሲመጡ ጉዳታቸው ይሄ ነው። ወጣቶች የምንሰጠውን የተናገረው የተናገረበት መንገድ የገለጸበት መንገድ እጅግ ማንም ደፍሮ የማይናገረውን ነው የተናገረው። እኔ ለዚህ በእውነት አጨበጭብለታለሁ። ለምን ያንን ነጥለው ቆራርጠው ብዙዎቻችንን እንዳሳሳቱ አላውቅም። እንደነገርኳችሁ እኔ ይቅርታ ጠይቀዋለሁ። ይሄን የሰጠበት መንገድ ወጣቶች ከዚህ ህይወት መላቀቅ ያለባቸው መንገድ የተናገረበት መንገድ በጣም ቢጠቅም ነው እንጂ ማንንም አይጎዳም። በጣም የተናገረበት መንገድ እና ያ ልጅ ዛሬ እንግዲህ አሁን በጣም ታዋቂ ሆኗል ኢትዮጵያ ውስጥ። ዛሬ ሄዶ ነበር